ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ባለፈው በነበረን ቪዲዮ የመከላከያ ክስ እንዴት ማዘጋጀት እንዳለብን አሳይቻችኋለሁ። ከዛ የቀጠለ ደግሞ ክፍል 3 ዛሬ የክርክር ሂደት ዋና የምንለውን የከሳሽን ማስረጃ እንዴት አድርገን ውድቅ እንደምናደርግ እንዴት አድርገን እንደምናስተባብል የሚመለከተውን ክፍል ዛሬ ይዤላችሁ ቀርቤያለሁ ማለት ነው። ስለዚህ ለዚህ የቪዲዮ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ይህ ቪዲዮ ይመለከተዋል ያስፈልገዋል ብላችሁ ለምታስቡት ሰው ደግሞ ሼር እንድታደርጉ አሳስባለሁ። ስለዚህ የከሳሽ ማስረጃን እንዴት እንደምናስተባብል እንዴት ውድቅ እንደምናደርግ ተግባራዊ ምሳሌዎችን ጭምር ጠቅሼ ለማስረዳት እሞክራለሁ ማለት ነው። ወደ ቪዲዮ። ስለዚህ የመጀመሪያው የከሳሽ ሊያቀርብብን የሚችለው የሰው ማስረጃ ነው። የሰው ማስረጃዎችን ያቀርብብናል ችሎት ላይ ያለን ማለት ነው እና ከሳሽ የሚያቀርብብን የሰው ማስረጃ የሚናገረውን ነገር ደግሞ የምናስተባብልበት ወይም ደግሞ ውድቅ የምናስደርግበት ዋናው መንገድ መስቀለኛ ጥያቄ ምስክሩን መጠየቅ ነው፣ ወይም ክሮስ ኤግዛሚኔሽን የምንለው ነው ማለት ነው። ይሄ በፍትሐብሔር ስነ ስርዓት ሕግ ቁጥር 263 ላይ እንዲሁም በወንጀል ስነ ስርዓት ሕግ ቁጥር 142/43ን መመልከት ትችላላችሁ ማለት ነው። የነዚህ የመስቀለኛ ጥያቄ ዓላማው ምስክሩ የሚሰጥባችሁን ቃል ለማስተባበል ወይም ውድቅ ለማስደረግ ነው ማለት ነው። ለምሳሌ አንድ ተከሳሹ ምስክሩ 4 ሰዓት ላይ ምሽት 4 ሰዓት ላይ ቦርሳ ሲሰርቅ አይቻለሁ ብሎ የምስክርነት ቃል እናንተ ላይ ሰጠ እንበልና ከምሽቱ 4 ሰዓት ላይ ሰርቋል አይቻለሁ ብሎ ምስክርነት ቢሰጥ ይህንን ቃል ለማስተባበል ምን ልትጠቀሙ ትችላላችሁ? ለምሳሌ በዛ ሰዓት መብራት ጠፍቶ ነበረ፣ እንዴት የሰውየውን ገጽታ መለየት ቻልክ? መብራት ጠፍቶ ነበር። ወይም ደግሞ አንድ ሰፈር ነን እንደምናውቀው፣ አንተ መነጽር ትጠቀማለህ፣ አይን ላይ ችግር ስላለ መነጽር ትጠቀማለህ። በዛ ምሽት ግን መነጽር ተጠቅመህ ነው እንዴት ነው ያየኸው የሚለውን ይህን በምንጠይቅ ሰዓት ያው መጀመሪያ እሱ የሰጠው ቃል ውሸት ከሆነ ይስተባበልበታል ወይም ውድቅ ይሆንበታል ማለት ነው። ሁለተኛው የሰነድ ማስረጃ የሚቀርብብንን የሰነድ ማስረጃዎችን ውድቅ ማስደረግ የሚለው ነው፣ ዶክመንተሪ ኤቪደንስ የምንለው ማለት ነው። ይህን በተመለከተ የህግ መሰረቱ በፍትሐብሔር ስነ ስርዓት ሕግ ቁጥር 137ን መመልከት ትችላላችሁ። ሰነድ ማስረጃን በተመለከተ የምናቀርባቸው ዋና ዋና ነጥቦች ምንድን ናቸው? ለምሳሌ ሰነዱ ኦሪጂናል አይደለም ሊሆን ይችላል። ዋናው ኮፒ ካልቀረበ አናምንም ማለት ይቻላል፣ ዋናው ካልቀረበ። ወይም ደግሞ የቀረበው የሰነድ ማስረጃ የህጉን ፎርም አያሟላም፣ በሚያሟላ መልኩ የተካተተ ዶክመንተሪ ኤቪደንስ አይደለም ብሎ መከራከር ይቻላል ማለት ነው። ለምሳሌ በፍትሐብሔር ህጋችን 1723 ላይ ከ5 ወር በላይ ዋጋ የሚያወጣ ነገርን ውል ስንገባ ያው በጽሁፍ መሆን እንዳለበት በግልጽ ይደነግጋል። ስለዚህ በጽሁፍና በምስክር ፊት መሆን እንዳለበት ይደነግጋል። ስለዚህ ይህንን ያላሟላ ከሆነ ማንሳት ይቻላል ማለት ነው። ተግባራዊ ምሳሌ ስንመለከት ለምሳሌ የቤት ሽያጭ ውል አለኝ ብሎ አንድ ሰው በእናንተ ላይ ማስረጃ ቢያቀርብ፣ በወረቀት የተጻፈ ማስረጃ ቢያቀርብ ማለት ነው። ይህ ውል በሚመዘግበው አካል ሬጅስተር በሚያደርገው አካል የተመዘገበ አይደለም ብሎ ማንሳት ይቻላል። ስለዚህ በግፊት ዋጋ የለውም ብሎ ማሳሰብ ይቻላል ማለት ነው። መመዝገብ አለበት፣ በጽሁፍ መሆን አለበት። የቤት ሽያጭ ውል ዝም ብሎ ቀላል ውል ስላልሆነ ልዩ ፎርም በህጉ የተቀመጠለት ስለሆነ ይህንን አላሟላም ብሎ ማንሳት ይቻላል ማለት ነው። ሶስተኛው የባለሙያ ምስክርን እንዴት አድርገን ነው የምናስተባብለው፣ እንዴት ነው የምንቃወመው የሚለው ጥያቄ ነው የምንመልሰው ማለት ነው። አንዳንድ ጊዜ ከሳሾች
የባለሙያ ምስክሮችን ሊያመጡብን ይችላሉ። ሐኪሞች ወይም ደግሞ መሐንዲሶችን ችሎት ላይ ሊያቀርቡብን ይችላሉ። በዚህ ጊዜ እንዴት ይስተባበላል ለሚለው ኳሊፊኬሽንን የባለሙያውን ኳሊቲ በመጠየቅ ብቃቱን በመጠየቅ ማስተባበል ይቻላል ማለት ነው። ለምሳሌ በአንድ የሕክምና የወንጀል ድርጊት ላይ ከሕክምና ተጽፎ የመጣው የሕክምና ሪፖርት የሚያሳየው በጠቅላላ ሐኪም ጀነራል ሐኪም በምንለው የተጻፈ ሪፖርት ቢሆን እና የቀረበው ደግሞ ስፔሻሊስት የሚባል ቢሆን ይህንን ማንሳት ይቻላል ማለት ነው። ሪፖርቱ የሚያሳየው በጀነራል ሐኪም እንደተጻፈ ነው እንጂ በስፔሻሊስት አይደለም። ስለዚህ ይሄ የቀረበው የሕክምና ሰነድ ግኝቱ ግምታዊ ነው እንጂ ዝም ብሎ ፎርማል እንትኑን ያሟላ አይደለም ብሎ የቀረበው የሕክምና ባለሙያ ኳሊቲ ላይ ጥያቄ ማንሳት ይቻላል ማለት ነው። ስለዚህ 3 ነገሮችን አይተናል። የሰው ማስረጃ ሲቀርብብን እንዴት ውድቅ እንደምናስደርግ እንደምናስተባብል አይተናል። የሰነድ ማስረጃ ሲቀርብብን እንዴት እንደምናስተባብል አይተናል። ከዛ በተረፈ ባለሙያም ደግሞ ሲቀርብብን የባለሙያውን ኳሊቲ በማንሳት ማስተባበል እንደምንችል አይተናል ማለት ነው። ወደ ማጠቃለያ ስንመጣ ባጭሩ ማስረጃን ለማስተባበል 3 ነገሮችን ማየት ያስፈልጋል። የመጀመሪያው ምስክሩ የሚናገረው ነገር እዚህ ካለው እውነታ ጋር ይጋጫል የሚለውን ማሳየት ያስፈልጋል፣ በመስቀለኛ ጥያቄ ማለት ነው። ሁለተኛ የቀረበው የሰነድ ማስረጃ የህግ ፎርማሊቲውን ያሟላል ወይ የሚለውን ማሳየት ያስፈልጋል። ማስረጃው የተገኘው ራሱ በህግ በተፈቀደ መንገድ ነው ወይ የሚለውንም ማንሳት፣ ማስረጃው የቀረበው በህግ በተፈቀደ መንገድ ነው ወይ የሚለውን ማስረዳት ማለት ነው። ወይም ደግሞ ልክ አሁን 3ኛ ላይ የባለሙያ ሲቀርብብን ብለን ያነሳ ነው ኳሊቲውን መጠየቅ ብለን ልክ እንዳነሳ ነው ይህንን ማቅረብ እንችላለን የሚለው ነው። ስለዚህ ማስረጃን መቃወም ማለት ዝም ብሎ እቃወማለሁ፣ አልፈልግም፣ እቃወማለሁ፣ ትክክል አይደለም ብሎ በአፍ ዝም ብሎ መናገር ማለት እንዳይደለ ማወቅ ያስፈልጋል ማለት ነው። ማስረጃውን መቃወም ማለት ሐሰት ነው ብሎ መናገር ሳይሆን ለምን ሐሰት እንደሆነ በምክንያት ለፍርድ ቤቱ ግልጽ ማድረግ ነው ማለት ነው። ስለዚህ ለዛሬ ያቀረብኩላችሁና ከመከላከያ ማስረጃ መልስ የቀረው ፓርቲ ይሄ ነበረ፣ አቅርቤላችኋለሁ። በሚቀጥለው ቪዲዮ አንድ የጀመርነው ርዕስ አለ ከውርስ ክፍፍል ጋር ተያይዞ ያለ ኑዛዜ እንዴት እንደሚከፋፈል በክፍል 1 አይተናል። የእሱን ክፍል 2 ስለ ኑዛዜ አጻጻፍና አንዳንድ ጉዳዮች በክፍል 2 ቪዲዮ ይዤላችሁ እመጣለሁ ማለት ነው። ቅድሚያ መጀመሪያ ላይ እንደነገርኳችሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። እንዲሁም ይህ ቪዲዮ ያስፈልጋል ለምትሉ ሰዎች በሙሉ ሼር አድርጉላቸው። ኮመንት ጻፉልን። እንዲሰራላችሁ የምትፈልጉት ማንኛውም የህግ ጥያቄ ያለበት ሰው መጻፍ ይችላል። ክላሪቲ የሚጎል ከሆነ ምን ማስተካከል አቀራረባችን ላይ ምን ማስተካከል እንዳለብን ኮመንት አድርጉልን። እንዲሰራላችሁ የምትፈልጉት ርዕስ ካለ ደግሞ አስቀምጡ። እሱን ለመስራት እንሞክራለን። እስከ መጨረሻው ድረስ ተከታተላችሁኝ በጣም አመሰግናለሁ። እወዳችኋለሁ። ቸር ሰንብቱልኝ። መልካም ቆይታ